ሰላም ቤተሰብ እንዴት አላችሁ? ዛሬ እንግዲህ እንደምታዩት አዲስ የሆነ በቮይስ ቻት የሚሰራ ፕላትፎርም ተለቋል ማለት ነው። ይህ ፕላትፎርም እንግዲህ ኢትዮጵያኖች እንደምታቸው ገብተው መስራት ጀምረዋል። ኢንቪቴሽን መስራት የምትፈልጉ ሰዎች በተለይ ይህ አፕ በጣም በኢንቪቴሽን እየሰጠ የሚገኝ ፕላትፎርም ነው። በአንድ ሰው $1 ይሰጣል። ምንም ነገር ሪቻርጅ ሳያደርግ ታስኩን ብቻ ስለሰራ የዌልካም ሪዋርዱን ስለሰራ ብቻ ለእናንተ በአንድ ሰው $1 ይሰጣችኋል ማለት ነው። ያ ማለት በቀላሉ 100 ሰው ወይም 10 ሰው ኢንቫይት ብታደርጉ ከ10 እስከ $100 በቀላሉ የምትሰሩበት አፕሊኬሽን ነው። እንዲሁም ከዛም በላይ አክቲቭ ሆኖ የሚሰሩ ከሆነ በአንድ ሰው እስከ $20 ነው የሚለው። ግን እናንተ ኖርማሉ ኢንቫይት ስላደረጋችሁ ብቻ የሚሰጣችሁ ታስካቸውን የ7 ቀኗን ዌልካም ሪዋርድ እንደሰሩ ወደ እናንተ $1 ይሰጣችኋል ማለት ነው። እንዲሁም ደግሞ ሆስትም ኤጀንትም ሆናችሁ እዚህ ፕላትፎርም ላይ መስራት ትችላላችሁ። እንዴት ነው እንግዲህ እዚህ ጋር ሪዋርዶቹ ምንድናቸው፣ ዴይሊ ታስኮቹስ ምንድናቸው የሚለውን ነገር ስናይ እዚህ ፕላትፎርም ለተከታታይ 7 ቀናት እንግዲህ ዌልካም ሪዋርዱ ለሆስትም ለኤጀንትም ለሁሉም ጾታ ተመሳሳይ አይነት ታስክ ነው ያለው። በየቀኑ 5,000 ፖይንት ይሰጣችኋል ማለት ነው። እዚህ ፕላትፎርም 100,000 ፖይንት ስትደርሱ $10 ነው በባንኮች ማውጣት ትችላላችሁ። በጋ እንደምታዩት እንግዲህ እዚህ ጋር ፖሊሲውን አለ ያሳያችኋለሁ ማለት ነው። ዌልካም ሪዋርዱ የሚሰጣችሁ እንግዲህ ለተከታታይ 7 ቀናት 5,000 ነው ብያችኋለሁ። ከዛ በኋላ ግን የሚሰጣችሁ 1200 ኦርዲነሪ ታስክ አለው። ምንም አይነት እናንተ ኤክስቼንጅ ባታደርጉም 1200 ፐር ሀወር ይሰጣችኋል ማለት ነው ለአንድ ሰዓት። ግን እዚህ ጋር ላኪ ስትቀበሉ ላኪ ጊፍት ኢንካም እንግዲህ ላኪ በሚደረግበት ቦታ ገብታችሁ 20 ላኪ ሲሰበስቡ ለእናንተ 50 ፖይንት ይጨምርላችኋል። 100 ላኪ ሲሰበስቡ ለእናንተ 100 ፖይንት ይጨምርላችኋል። 250 ላኪ ሲሰበስቡ ደግሞ ለእናንተ 200 ፖይንት ይጨምርላችኋል እዚህ ማለት ነው። ያ ማለት በቀን ኤል ሌቭል ላይ የሚባለው ላይ ሌቭል ሆናችሁ ምንም አይነት ኤክስቼንጅ ባታደርጉም በቀን እስከ 1500 ፖይንት ትሰሩበታላችሁ ማለት ነው እዚህ ፕላትፎርም። ከዛ ቀጣይ ደግሞ እንደዚሁ ሌቭሉን እያሳደጋችሁ በሄዳችሁ ቁጥር ለምሳሌ 50,000 ኤክስቼንጅ ብታደርጉ በቀን የሚሰጣችሁ 2500 ፐር ሀወር ይሆንና ላኪ ደግሞ ስትሰበስቡ ከዛ በላይ ይሰጣችኋል ማለት ነው። በላኪ ብቻ እስከ 1000 ይሰጣችኋል። ያ ማለት በቀን እስከ 3500 ሰራችሁበት ማለት ነው። ስለዚህ የፕላትፎርም በጣም አሪፍ ነው። ለምን አንደኛ ላኪ አሁን አንዳንድ ፕላትፎርሞች ላኪ ቢደረግላችሁም ተጨማሪ ቦነስ አይሰጣችሁም። ይሄኛው ግን ላኪ ጋምብል በሚደረግበት ቦታ ሄዳችሁ የተወሰነ ትንሽዬ ጋምቢል ከሰበሰባችሁ ለእናንተ ተጨማሪ ሪዋርድ ከቦነስ እየሰጣችሁ ነው የሚሄደው። ይሄ በጣም አሪፍ የሆነ ሁሉም ሰው ላይክ ያደረገው በዚህ ነው ማለት ነው። ስለዚህ ይህን ነገር ገብታችሁ ሁላችሁም መሞካከር ትችላላችሁ። ሌብሎች አሉት እስከታይ ድረስ ሲንዳችሁንም እያሳደጋችሁ መስራት ትችላላችሁ። እንደምታዩት አሁን እዚህ ጋር ኢንቪቴሽን ሪዋርድ ላይ ነው የምናገኘው። እዚህ ጋር ተው ኢንቫይት ስናደርግ ለእኛ ምን ይሰጠናል የሚለውን ነው የምናየው። እዚህ ጋር ታስክ ዋን ይላል። እንግዲህ 3 አይነት ሪዋርዶች ነው ያሉት በኢንቪቴሽን የሚሰሩት። ታስክ ዋን የሚለው አንድ ሰው በእናንተ ሊንክ ገብቶ 5 ደቂቃ ፓርቲ ላይ ሲቀመጥ ለእናንተ 500 ፖይንት ይሰጣችኋል። 30 ሚኒት ወይም 30 ደቂቃ ሲቀመጥ ለእናንተ 1000 እያለ በ7 ቀን ውስጥ እስከ 12 ሰዓት ሲቀመጥ ለእናንተ አጠቃላይ ስንት ይሰጣችኋል ማለት ነው? $1 ይሰጣችኋል ማለት ነው። እነዚህን ሁሉ ፖይንቶች ይሰጣችኋል። 10,000 ፖይንት ይሰጣችኋል። ያ ማለት በጣም አሪፍ ነው። እንግዲህ ኢንቪቴሽኑ ሪዋርዱ ብዙ ሰው ይሄን ላይክ አድርጎት በኢንቪቴሽንም በቀላሉ አንድ ሰው 10 ሰው ኢንቫይት ቢያደርግ በቀላሉ $10 መስራት ይችላል ማለት ነው። ከዛ በተረፈ ታስክቶ አለ ደግሞ አሁንም እነዛ ኢንቫይት ያደረጋችኋቸው ሰዎች $1 ያሰጧችሁ ሰዎች በታስክቱም ታገኙባቸዋላችሁ። ለምሳሌ እነሱ ላኪ ጋምብል በሚደረግ ሰዓት እነሱ 1000 ቢሰበስቡ ለእናንተ 700፣ 12,000 ቢሰበስቡ ለእናንተ 5,000 እያለ እስከ 40,000 ድረስ ይሄዳል። ይህ ምንድነው? ላኪም ከሰበሰቡ ተጨማሪ አሁንም ይሰጣቸዋል ተጨማሪ ሪዋርድ ማለት ነው። ታስክ ስሪ ላይም ስንገባ ይሄም የኢንቪቴሽን ሪዋርድ ነው። አሁንም ጌም የሚጫወቱ ከሆነ ለምሳሌ 100,000 ቢጫወቱ ለእናንተ 270። ስለዚህ በቀላሉ ሌላው እንኳን ቢቀር በዚህኛው አንዳንዱ ዶላሩ አይቀርባቸውም ማለት ነው። ምንጊዜም ታስካቸው መስራታቸው አይቀርም። እነዚያ ሰዎች ዌልካም ሪዋርዱን ሲሰሩ ለእናንተ $1 ይሰጣል። ስለዚህ ይህን ይመስላል ኢንቪቴሽን ሪዋርዱ። ስለዚህ አሁን እንዴት እንደምትመዘገቡ ነው ማሳያችሁ። ታስክ የሚመጣላችሁና ለእናንተም ሪዋርድ የምታገኙት በትክክል ስትመዘገቡና ፌስ አውተንቲኬሽን ሰጥታችሁ ኤጀንት ጆይን ስታደርጉ ብቻ ነው። ከዛ ውጭ ታስክ የሚለው ነገር አይመጣም። አሁን እንዴት እንደምትመዘገቡ ፕሮሰሱን እናያለን። በደንብ ተከታተሉ። እንደምታዩት አሁን ኮሜንት ሴክሽን ላይ ይገኛለሁ። የአፕሊኬሽኑን ሊንክ እዚህ ጋር አስቀምጨላችኋለሁ። ሆስት ሊንክ እና ኤጀንት ሊንክ ብዬ አስቀምጨላችኋለሁ። ኤጀንት መሆን የፈለጋችሁ በኤጀንት ሊንክ መግባት ትችላላችሁ። ሆስት መሆን የፈለጋችሁ ደግሞ በሆስት ሊንክ በሚለው መግባት ትችላላችሁ ማለት ነው። እንዲሁም ቴሌግራም ግሩፕ ላይ ሊንኩን አስቀምጥላችኋለሁ። ስለዚህ አፕሊኬሽኑን እነዚህን ሊንኮች ተጠቅማችሁ አፕሊኬሽኑን ዳውንሎድ ታደርጋላችሁ። እንግዲህ አፕሊኬሽኑን ዳውንሎድ አድርጋችሁ በጉግል አካውንታችሁ ከገባችሁ በኋላ በዚህ መልኩ ወደ አፕሊኬሽኑ ያስገባችኋል ማለት ነው። ስለዚህ እዚህ ጋር ምንድነው ማድረግ ያለባችሁ? እንደምታዩት ወደ 3ኛው አይከን ሚ የምትል አለች። እዚች ጋር ሚ የምንትለዋን እንጫናለን። እዚች ጋር በዚህ መልኩ ይመጣላችኋል። ስለዚህ እዚህ ጋር ማድረግ ያለባችሁ ምንድነው? እዚህ ጋር ቢካም ሆስት የሚላለ እንደምታዩት እዚህ ጋር ቢካም ሆስት የሚለውን ክሊክ ታደርጋላችሁ። እዚች ጋር እንደምታዩት በዚህ መልኩ ኤጀንት አይዲ ያስገቡ ይላችኋል። እዚህ ጋር በዚህ በስክሪኑ የምታዩትን አይዲ ታስገባላችሁ። እንደዚህ
ኤጀንት አይዲ ነው። እሱን በዚህ አስገብታችሁ ጆይን የሚለው ይበራላችኋል ማለት ነው። እንደምታዩት ኮንፌርም ኤንድ ጆይን የሚል አለ። እሱን ክሊክ አድርጋችሁ ጆይን ታደርጋላችሁ። ጆይን ካደርጋችሁ በኋላ ቀጣይ ስቴፕ የሚሆነው ፌስ ቬሪፊኬሽን ወደው ይመጣላችኋል። ቀጣይ ስታርት ብላችሁ ፌስ ቬሪፊኬሽን ትሰጣላችሁ ማለት ነው። እሱን ከሰጣችሁ በኋላ ጨረሳችሁ ማለት ነው። ልክ እሱን ከሰጣችሁ በኋላ እዚህ ጋር ያሉት ነገሮች ይቀየራሉ። ሆስት እና አውቴንቲኬሽን የሚሉት ይጠፋሉ ማለት ነው። እነዚህ ጠፍተው ምን ይላሉ? ኤጀንሲ ብሎ ይመጣላችኋል። እነዚህ ካልጠፉ አሁንም ድጋሜ ሆስት ከሚለው ገብታችሁ አይዲ አስገብታችሁ ጆይን አድርጉ። አውቴንቲኬሽን ከሚለውም ገብታችሁ አሻራ ስጡ ማለት ነው። ይህን አድርጋችሁ ምዝገባ እንደጨረሳችሁ ለእናንተ ታስክ ይመጣላችኋል። እዚህ ጋር እንደምታዩት አሁን ታስክ የለም። ይሄ ገና ምዝገባ ያልጨረሰ አካውንት ነው። ከጨረሳችሁ በኋላ ታስክ የሚል እዚህ ጋር ሳላሪ ብሎ ይመጣላችኋል። እንደ አማራጭም እዚህ ጋር ሜሴጅ ላይ ገብታችሁ አግሪ ማለትም ትችላላችሁ። ሆስት እና ኤጀንት ኢንቪቴሽን እዚህ ጋር ይመጣላችኋል። ቀጥታ አፑን ካወረዳችሁ በኋላ እዚህ ጋር ገብታችሁ አግሪ ስትሉት ሆስትም ኤጀንትም ያደርጋችኋል ማለት ነው። በሁለቱ አማራጭ በአንዱ በተመቻችሁ እናንተ ይህን ፎርም ከሞላችሁ በኋላ ስራችሁን መጀመር ትችላላችሁ። እዚህ ጋር የራሳችሁን ሩም ለመክፈት እዚህ ጋር የሚያገለግላችሁ ማይ ሩም የሚል አለ። እዚህ ገብታችሁ የራሳችሁን ሩም መክፈት ትችላላችሁ። እንዲሁም ደግሞ ወደ እኛ ሩም መታችሁ ያልገባችሁን ነገር ለመጠየቅና እኛ ገብራችሁን ለመስራት እዚህ በስክሪኑ የምታዩትን አይዲ ሰርች አድርጋችሁ መታችሁ ጆይን ማድረግ ትችላላችሁ። ይህን ይመስላል። ሁላችሁም ስሩበት።